ልጆች ዛሬ የምነግራችሁ የቅዱስ ዮሐንስን ታሪክ ነው። መጥምቀ መለኮት ቅዱስ ዮሐንስ እናቱ ቅድስት ኤልሳቤጥ የማርያም አክስት ስትሆን አባቱ ደግሞ ቅዱስ ዘካርያስ ይባላል። የቤተ ክርስቲያን አገልጋይ ካህንም ነበር። ዮሐንስ ገና በእናቱ ማህፀን እያለ መንፈስ ቅዱስ ያደረበት ልጅ ነበር። ስለሆነም ዮሐንስ እናቱ ማህፀን እያለ የማርያምን የኢየሱስ ክርስቶስ እናትን ድምፅ ሲሰማ በደስታ በመዝለል ምስጋና ለማርያምም ለኢየሱስ ክርስቶስም አቅርቦ ነበር። 2 ዓመት ሲሞላው እናቱ ኤልሳቤጥ በወቅቱ የነበሩ ጨካኞች ልጇን እንዳይገሉባት ወደ በረሃ ይዛው ተሰደደች። አባቱን ግን ጨካኞች ገደሉበት። እናም ልጆች ዮሐንስ ከ2 ዓመቱ ጀምሮ ያደገው በበረሃ ነበረ። ዮሐንስ እናቱ 7 ዓመት እስኪሞላው ማንም በሌለበት በረሃ አሳደገችው። ምክንያቱም ልጇን እንዳይገሉባት ከከተማ ተሰዳ ስለነበረ፣ ንጉሱም ስላልሞተ በፍርሃት እዛው አሳደገችው በበረሃ። 7 ዓመት ሲሞላው ግን እናቱ ሞተችበት። እናም ከዛ ጊዜ ጀምሮ ብቻውን መላእክት እየጠበቁትና እያስተማሩት እስከ 30 ዓመቱ በበረሃ አደገ። ልጆች ዮሐንስ በበረሃ ሲኖር የበግ ፀጉር በመልበስና ከበጎች ጋር ጓደኛ በመሆን ነበር። ግን ልጆች በበረሃ ቢኖርም መላእክት ስለሚጠብቁት ዮሐንስ አይፈራም ነበረ። በ30 ዓመቱ ግን ከበረሃ በመውጣት ሰው ወዳለበት በመሄድ ማስተማር ጀመረ። በመጨረሻም ኢየሱስ ክርስቶስን በዮርዳኖስ ወንዝ አጠመቀ። ልጆች ቅዱስ ዮሐንስ እጅግ የታደለ ሰው ነበር። አምላኩን ኢየሱስ ክርስቶስን ማጥመቅ የቻለ። ልጆች ቅዱስ ዮሐንስ እጅግ እውነተኛና ትሁት ሰው ነበር። እውነተኛ በመሆኑ በወቅቱ የነበረውን ንጉስ ክፉ ስራ እንዳይሰራ ስለገሰጸው ንጉሱ ወደ እስር ቤት አስገባው። ነገር ግን በዚህም አላቆመም። ንጉሱን ማግባት የምትፈልገው ሴትና ልጇ ዮሐንስ እንዳላገቡ አድርጓል በማለት ተንኮል ሰርተው አስገደሉት። እግዚአብሔር ግን ዮሐንስ ጻድቅ ስለነበረ ዘላለማዊውን መንግስት አወረሰው። ልጆች እናንተም ከቅዱስ ዮሐንስ በመማር ዘመናችሁን ሁሉ ለእግዚአብሔር አድርጉ። ቤተክርስቲያን በመሄድ ከአባቶች እግር ስር ተማሩ። መልካም ልጆች ትሆናላችሁ። እግዚአብሔር ይጥር። ልጆች ዛሬ የምነግራችሁ የቅዱስ ዮሐንስን ታሪክ ነው። መጥምቀ መለኮት ቅዱስ ዮሐንስ እናቱ ቅድስት ኤልሳቤጥ የማርያም አክስት ስትሆን አባቱ ደግሞ ቅዱስ ዘካርያስ ይባላል። የቤተ ክርስቲያን አገልጋይ ካህንም ነበር። ዮሐንስ ገና በእናቱ ማህፀን እያለ መንፈስ ቅዱስ ያደረበት ልጅ ነበር። ስለሆነም ዮሐንስ በእናቱ ማህፀን እያለ የማርያምን የኢየሱስ ክርስቶስን እናት ድምፅ ሲሰማ በደስታ በመዝለል ለኢየሱስ ክርስቶስ እንዲሁም ለማርያም ምስጋና አቅርቧል። 2 ዓመት ሲሞላው እናቱ ኤልሳቤጥ በወቅቱ የነበሩ ጨካኞች ልጇን እንዳይገሉባት ወደ በረሃ ይዛው ተሰደደች። አባቱን ግን እነዛ ክፉ ጨካኞች ገደሉበት። እናም ዮሐንስ ከ2 ዓመቱ ጀምሮ ያደገው በበረሃ ነበር። ዮሐንስ እናቱ 7 ዓመት እስኪሞላው ማንም ሰው በሌለበት በበረሃ ነበር ያሳደገችው። 7 ዓመት ሲሞላው ግን ቅድስት ኤልሳቤጥ ሞተች እና ብቻውን መላእክት እየጠበቁትና እያስተማሩት እስከ 30 ዓመቱ በበረሃ አደገ። ልጆች ዮሐንስ በበረሃ ሲኖር የበግ ፀጉር በመልበስና ከበጎች ጋር ጓደኛ በመሆን ነበር። ግን ልጆች በበረሃ ቢኖርም ቅዱስ ዮሐንስ መላእክት ስለሚጠብቁት አይፈራም ነበረ። በ30 ዓመቱ ግን ከበረሃ በመውጣት ሰው ወዳለበት በመሄድ ማስተማር ጀመረ። ትምህርቱንም ብዙ ሰው በመሰብሰብ ያደምጠው ነበር። እጅግም ይገረሙና ይደሰቱ ነበር። ብዙ ጥያቄዎችንም ይጠይቁት ነበር፣ እሱም ይመልስላቸው ነበር። ልጆች በመጨረሻም ኢየሱስ ክርስቶስን
በዮርዳኖስ ወንዝ አጠመቀ። ልጆች፣ ቅዱስ ዮሐንስ እጅግ እውነተኛና ትሁት ሰው ነበረ። እውነተኛም በመሆኑ በወቅቱ የነበረው ንጉሥ ክፉ ስራ እንዳይሰራ ስለገሰጸው ንጉሡ ወደ እስር ቤት አስገባው። ነገር ግን በዚህም አላቆመም። ንጉሡን ማግባት የምትፈልገው ሴትና የእሷ ልጅ ዮሐንስ እኔን እንዳላገባው አድርጓል በማለት ተንኮል ሰርተው እንዲገደል አደረጉ። እግዚአብሔር ግን ዮሐንስ ጻድቅ ስለነበረ ዘላለማዊውን መንግስት አወረሰው። ልጆች፣ እናንተም ከቅዱስ ዮሐንስ ታሪክ በመማር ዘመናችሁን ሁሉ ለእግዚአብሔር አድርጉ። እሺ፣ ቤተክርስቲያን በመሄድ ከአባቶች እግር ስር ተማሩ። መልካም ልጆችም ትሆናላችሁ። ልጆች፣ እግዚአብሔር ይጠብቃችሁ፣ ያሳድጋችሁ። በሌላ ጊዜ ደግሞ ዛሬ ልጆች እንዴት ናችሁ? ዛሬ የምነግራችሁ የቅዱስ ዮሐንስን ታሪክ ነው። መጥምቀ መለኮት ቅዱስ ዮሐንስ እናቱ ቅድስት ኤልሳቤጥ የማርያም አክስት ስትሆን አባቱ ደግሞ ቅዱስ ዘካርያስ ይባላል። የቤተ ክርስቲያን አገልጋይ ካህንም ነበር። ዮሐንስ ገና በእናቱ ማህፀን እያለ መንፈስ ቅዱስ ያደረበት ልጅ ነበር። ስለሆነም ዮሐንስ በእናቱ ማህፀን እያለ የማርያምን የኢየሱስ ክርስቶስን እናት ድምፅ ሲሰማ በደስታ በመዝለል ለኢየሱስ ክርስቶስ እንዲሁም ለማርያም ምስጋና አቅርቧል። 2 ዓመት ሲሞላው እናቱ ኤልሳቤጥ በወቅቱ የነበሩ ጨካኞች ልጇን እንዳይገሉባት ወደ በረሃ ይዛው ተሰደደች። አባቱን ግን እነዛ ክፉ ጨካኞች ገደሉበት። እናም ዮሐንስ ከ2 ዓመቱ ጀምሮ ያደገው በበረሃ ነበር። ዮሐንስ እናቱ 7 ዓመት እስኪሞላው ማንም ሰው በሌለበት በበረሃ ነበር ያሳደገችው። 7 ዓመት ሲሞላው ግን ቅድስት ኤልሳቤጥ ሞተች እና ብቻውን መላእክት እየጠበቁትና እያስተማሩት እስከ 30 ዓመቱ በበረሃ አደገ። ልጆች፣ ዮሐንስ በበረሃ ሲኖር የበግ ፀጉር በመልበስና ከበጎች ጋር ጓደኛ በመሆን ነበር። ግን ልጆች፣ በበረሃ ቢኖርም ቅዱስ ዮሐንስ መላእክት ስለሚጠብቁት አይፈራም ነበረ። በ30 ዓመቱ ግን ከበረሃ በመውጣት ሰው ወዳለበት በመሄድ ማስተማር ጀመረ። ትምህርቱንም ብዙ ሰው በመሰብሰብ ያደምጠው ነበር። እጅግም ይገረሙና ይደሰቱ ነበር። ብዙ ጥያቄዎችንም ይጠይቁት ነበር፣ እሱም ይመልስላቸው ነበር። ልጆች፣ በመጨረሻም ኢየሱስ ክርስቶስን በዮርዳኖስ ወንዝ አጠመቀ። ልጆች፣ ቅዱስ ዮሐንስ እጅግ እውነተኛና ትሁት ሰው ነበረ። እውነተኛም በመሆኑ በወቅቱ የነበረው ንጉሥ ክፉ ስራ እንዳይሰራ ስለገሰጸው ንጉሡ ወደ እስር ቤት አስገባው። ነገር ግን በዚህም አላቆመም። ንጉሡን ማግባት የምትፈልገው ሴትና የእሷ ልጅ ዮሐንስ እኔን እንዳላገባው አድርጓል በማለት ተንኮል ሰርተው እንዲገደል አደረጉ። እግዚአብሔር ግን ዮሐንስ ጻድቅ ስለነበረ ዘላለማዊውን መንግስት አወረሰው። ልጆች፣ እናንተም ከቅዱስ ዮሐንስ ታሪክ በመማር ዘመናችሁን ሁሉ ለእግዚአብሔር አድርጉ። እሺ፣ ቤተክርስቲያን በመሄድ ከአባቶች እግር ስር ተማሩ። መልካም ልጆችም ትሆናላችሁ። ልጆች፣